ተባረከላ በጣም ነው የሚያምረው። በጣም ነው የሚያምረው። ማሻአላ ሞክሩት፣ ትወዱታላችሁ ይላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቤተሰቡ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ። ወደጄ ባይ ባይ ብቻችሁ። ሰላም ነው፣ እንዴት ነው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ለየት ያለ ቆንጆ የፍታ አይነት ሰራር ነው። ለሱ የሚያስፈልጉን ግብአቶች 3 ኩባያ ዱቄት፣ እዚህ ጋር 3 ኩባያ ጨመርኩኝ። በመቀጠል ግማሽ ኩባያ ወተት፣ ሩብ ኩባያ ሱካር፣ ሩብ ዘይት፣ አንድ ማንኪያ እርሾና አንድ ማንኪያ በትንሹ ማንኪያ ቤኪንግ ፓውደር እና ትንሽ ጨው። በዚህ መልኩ አብክቼ ጨርሻለሁ። ለአንድ ሰዓት ያክል እሽግ አድርጌ በሙቀት ባለው ቦታ ያስቀምጠዋለሁ። ሽንኩርት ነቅላለች ያለው ቀቅ ያዘጋጀው ዶሮ ደግሞ እጨምራለሁ። ዶሮችን ትንሽ ጠበስ ብለዋል። አሁን ካሮታችን በመቀጠል ፈጥቀን አዘጋጀን ካሮት ጨምራለሁ። እዚህ ጋር ቅመሞች አዘጋጅቻለሁ እጨምራለሁ። እነሱም ፓፕሪካና ፍልፍል አስወድ፣ ኮርኮም፣ ነጭ ሽንኩርት ቦደራ ዱቄቱ ማለት ነው እና ጨው በመቀጠል አዘጋጅተናል እጨምራለሁ አንድ ላይ በመቀጠል 2 ማንኪያ ጅብን ሳይል እንመታለን ማለት ነው። ቡክ 4 ማንኪያ ክሬም ጠብቅ እናደርጋለን። 2 3 4 ጨርሰናል። ጋዙን አጥፍተናል። ትንሽ ደግሞ ኩዝበራና በግዶነስ እንጨምራለን። ቆንጆ ቃና ሊኖረዋል እሱን ስጨምር ማለት ነው። በዚህ መልኩ ሊጣችን ደርሰዋል። ቆንጆ ሆኖልናል። ስስ ነው ያለው። ጅብን ዝርላ ከላይ እናደርጋለን ትንሽ ከዛ እንዳይፈታብን ጫን እያደረግን ጠበቃ እናደርጋት እናሳየዋለን። ከዛ እንገለብጠዋለን። ከታች የያዝነው ቦታ ከታች እናደርገዋለን። በዚህ መልኩ አዘጋጅቻለሁ። ከላይ እንቁላል እቀባለሁ። በዚህ መልኩ ሁሉንም ቦታ ያዳረስኩኝ ከታች መጀመሪያ ጣስ
በዚህ መልኩ መጀመሪያ ከጨረስን በኋላ ከቢላዋ ደግሞ ሰንጠቅ አድርገን ትንሽ ነገር ከፈት ካረግን በኋላ ከላይ ደግሞ ምድር ላይ እናደርግበታለን ትንሽ እያደረግን በዚህ መልኩ ጨርሻለሁ እና አሁን ደግሞ ላይና ታች አድርገን ለአንድ 15 ደቂቃ ፍሩን ውስጥ እናስገባዋለን በ180 ዲግሪ። ተባረከላ በጣም ነው የሚያምረው። በጣም ነው የሚያምረው። ማሻአላ ሞክሩት፣ ትወዱታላችሁ ይላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቤተሰቡ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እላችኋለሁ። ወደጄ ባይ ባይ። ይመቻችሁ።